ድሬዳዋ የኦሮሞ ነች የኦሮሞ ክልል ነበረች ስላለ ያንን ተቃውሞ ለማሰማት ነው ዛሬ ከብሔሬ ጋር የተቀመጥኩኝ እዚህ እኔ ከኔ በፊትም እንደሰማሁት ድሬዳዋ የኦሮሞ ክልል የትም ቦታ የተጻፈ ቦታ ሰምቼም አላቅም ከኔ በላይ እድሜ ያሉትም አባቶች እንዳስተማሩን ድሬዳዋ ኢሳና ጉርጉራ መሆኗ ነው ማቀው እና ዛሬ በዚህ መስመር አብይ በተናገረው ባለው ድሬዳዋ የኦሮሞ ክልል ነች ያለው እሱ በህልሙ ነው ያየው መሰለን ያንን ቃል እና መቼም ድሬዳዋ ኦሮሞ ክልል ሆነ አታቅም በኦሮሞ ስር ተስተዳድራም አታቅም ከዚህ በፊትም በኢሳና ጉርጉራ ነው እስከ ዛሬ ድረስ የተስተዳደረችው ካሁን ከትግሬ በኋላ ቲቢኤልኤፍ ከጀመሩት በኋላ እነሱን ለኦሮሞ ክብር ስላላቸው እነሱን ጠቀማቸውና 2 አመት ኦሮሞ 2 አመት ሶማሌ ስላሉት በዛ ሰበብ ነው ኦሮሞ የገቡት ድሬዳዋን ከዚህ በፊት ኦሮሞ ድሬዳዋ ላይ ወተትና እንቁላል ነው ይዘው የሚመጡት ከሀገር ቤት 11 ሰዓት ሲሆን ደግሞ ሃይ ስኩል ተቀምጦ በባቡር ይመለሳሉ ከመጡበት እኛ እንደዛ ነው ያደግነው ከኛ በፊትም አባቶቻችን 90 አመት ያውና እዚህ ተወልዶ እዚህ ያደጉ አሉ እና በጣም ነው ያንን ጠቅላይ ሚኒስትራችን አስቦ የተናገረው ነገር በጣም ይቅርታ ማለት አለበት ድሬዳዋ ዛሬም ነገም ኢሳና ጉርጉራ ነው መባል የነበረበት እንደዛው ነው የሆነው እኔ አንድ የሚገርመኝ በኦሮሞ በኩል 5 አመት ኦሮሞ አስተዳደረ በሰላም አስተዳደረ ምንም ያለ ጭቅጭቅ ያለ ረብሻ ጨረስ ነው አሁን ተራው የሶማሌ ስለሆነ እንዴት ነው ቅስቀሳ መጀመር የሚቻለው ጠቅላይ ሚኒስትራችን አንተ ሀገሩን እንድትመራልን ሀገሩን እንድትጠብቅ ነው እኛ የምንፈልገው እንጂ ካንተ ጀምሮ ሀገሩን እንዲበጠበጥ ያ ጥሩ አይደለም እኛ የምንፈልገው 5 አመቱን ታግዘን በሰላም ከኦሮሞ ወንድማሞቻችን ጋር ኖረን ጨርሰናል አሁን የባከነ ሰዓት ስለቀረበ የባከነ ሰዓቱን ሌላ አጀንዳ መክፈት ተገቢ አይደለም ድሬዳዋ ሰላም ነች የብሔር ብሔረሰብ ነች በጠቅላይ ሚኒስትሩ አንደበት በያዝነው ሳምንት ስለ ድሬዳዋ የተባለው ነገር እንግዲህ በጣም አስገራሚ ነው እንደ ድንገትም እንደው በስሜት የተባለው ነገር አይደለም በደም ታስቦበት የተባለ ነገር ነው የታቀደ ነገር አለ ለዛ ጥርጊያ መንገድ እንዲሆን ነው የተነገረው ይሄን አስመልክቶ ያው ለህዝብ አንዳንድ ነገሮችን ማስጨበጥ ስለፈለኩኝ ነው ለምን ነገሩ በድሬዳዋ የሚቆም አይደለም ዋናው ታርጌት ዋናው ኢላማ አዲስ አበባ ናት ወደዛ መሄድ ነገር ነው ስለዚህ እንደው ይሄንን ህዝብ ተዘጋጅቶ እንዲጠብቅ እና ለሚመጣው ችግር በችግሩ ልክ ተመጣጣኝ የሆነ ምላሽ መስጠትም ስለሚያስፈልግ ለዛ ዝግጅት እንዲደረግ እንደው ሚቻል ከሆነ ጥሪም ለማድረግ ነው በዚህ አጋጣሚ ማለት ነው በተለይ ድሬዳዋና አዲስ አበባ ያለ ህዝብ ይሄንን ባንክሮ እንዲያደምጥ ነው የማጸነው ማለት ነው የተባለው በዚህ አሁን በስራ ላይ ባለው ህገ መንግስት ድሬዳዋ የኦሮሚያ አካል መሆኑን ይገልጻል የሚል ነገር ነው ይሄ ብዙ ጣጣ የሚያስፈልገው ነገር አይደለም ፈጽሞ ሐሰት ነው ይሄን ህገ መንግስቱ መመልከት ይቻላል እንግዲህ ህገ መንግስት ማለትም አይገባኝም ቅድም የፓርላማ ተብዬ እንደተባለው ሁሉ ይሄም ህገ መንግስት ሳይሆን ህገ መንግስት ተብዬ ነው ያለው ግን እዚህም አሁን እንደገና ደግሞ ሌላ ሰፋ ያለ ነገር ውስጥ መግባት አልፈልግም ዞሮ ይሄ ህገ መንግስት የምጠቅሰው ግልጽ መሆን ያለበት እንደው በራሱ ዋጋ ስላለው ነገ ተነገ ወዲያ ለዚች ሀገር የሚጠቅም ይሆናል በሚል ተስፋ ሳይሆን እንደው ቢተገበር እንኳን ማለት ነው አገዛዙ ከሰማይ እንደወረደ ሰነድ ነው ብሎ
የሚመጻደቅበት ስለሆነ ነው። በሱ ነው የምመራው፣ በሱ ነው ሁሉን ነገር የምፈጽመው ስለሚል ነው። ስለዚህ በራሱ መለኪያ እንኳን የተባለው ነገር ትክክል አለመሆኑን ለመጠቆም ብቻ ነው እንጂ ኢትዮጵያ ህገ መንግስት የላትም። ላለፉት 30 ዓመታት ህወሓት ስልጣን ከያዘ ጊዜ አንስቶ በዘፈቀደ በገዢው ፓርቲ ዘፈቀደ የምትተዳደር ሀገር ናት። ህገ መንግስት ተብዬ ግን አለ። ለመጀመሪያ ነገር የህገ መንግስቱ መንፈስ ለመላ ኢትዮጵያውያን ግልጽ መሆን ያለበት በመንፈስ ደረጃ የህገ መንግስቱ መንፈስ ከቀድሞ ሶቪየት ህብረትና ከቀድሞ ዩጎዝላቪያ የተቀዳ ነው። እንግዲህ እነዚህ ሁለት ሀገራት የቀድሞ ሀገራት ህገ መንግስት መንፈስ ከሌላው ዓለም ከምናውቀው በጣም የተለየ ነበረ። በሁለቱ ሀገራት ብቻ ነው ያ መንፈስ የነበረው። በሌሎች ሀገራት ለህገ መንግስት መሰረታዊ መንፈስ ሆኖ የሚያገለግለው ያው ህገ መንግስት የሚወጣበት ሀገር አለ። የሀገሪቱን ሉዓላዊነት ተቀብሎ በዛች ሀገር ውስጥ የተረጋጋ ስርዓት፣ ፍትሃዊ የሆነ ስርዓት የማቆም ዓላማ ነው የሚኖረው። የሶቪየት ህብረትና ዩጎዝላቪያ ግን ከዛ በተቃራኒ ነው። ሁለቱም ጋር ህገ መንግስት ሲወጣ ዓላማው በአንድ ሀገር ውስጥ ስርዓት የማቆም ሳይሆን የተለያዩ ሀገራትን ወደ አንድ ሀገር የማምጣት ዓላማ የነበረው ህገ መንግስት ነው። ይሄ ማለት ምንድን ነው? አሁን የሶቪየት ህብረት እንደምሳሌ ብንወስደው 15 ሀገራት አሉ ነው መነሻው። 15 የተለያዩ ሀገራት አሉ። ከነዛ መካከል ሩሲያ አንዷ ነች፣ ዩክሬን አንዷ ነች፣ ቤላሩስ፣ ሞልዶቪያ፣ ካዛክስታን፣ ተርክሜስታን እያለ ይቀጥላል። እነዚህ የተለያዩ ሀገራትን በኮሙኒዝም ጥላ ስር ወደ አንድ ሀገር እናመጣለን ነው የህገ መንግስቱ መንፈስ። ስለዚህ ለእያንዳንዱ የሁሉንም ሀገራት የተለያዩ ፍላጎቶች የሚያስተናግድ ህገ መንግስት እናወጣለን እና ሉዓላዊነትም የተሰጠው ለሶቪየት ህብረት ሳይሆን ለሀገሪቷ ሳይሆን ለሪፐብሊኮቹ ነው፣ ለክልሎች፣ በእኛ አሁን ክልሎች የምንላቸው ማለት ነው። በዩጎዝላቭም ተመሳሳይ ነገር ነበር። ዩጎዝላቭ የምትባል ሀገር አልነበረችም። ዩጎዝላቭ የምትባል ሀገር መፍጠር አለብን በኮሙኒዝም ጥላ ስር። ይቺን የጋራ ሀገር የሚፈጥሩት ሰርብ የሚባል ሀገር፣ ክሮት የሚባል ሀገር፣ ቦዝኒያ የሚባል ሀገር አለ ነው መንፈሱ። ይሄ ነው እና ይህንን መንፈስ ነው ህወሓቶች ወደ ኢትዮጵያ ያመጡት ማለት ነው። ኢትዮጵያ የምትባል ሀገር የለችም። ሆኖም ግን ኢትዮጵያ ውስጥ ኢትዮጵያ የምትባለው አጼ ግዛት ውስጥ እነሱ እንደሚሉት ኤምፓየር ውስጥ አማራ የሚባል ሀገር፣ ትግራይ የሚባል ሀገር፣ ኦሮሚያ የሚባል ሀገር፣ አፋር የሚባል፣ ሶማሌ የሚባል ሀገር አለ። እነሱን ወደ ሀገርነት ለመሰብሰብ በአንድ ሀገር ውስጥ እንዲኖሩ ህገ መንግስት እናውጣ በሚል ነው። እንግዲህ ይሄ ነው የህገ መንግስቱ መንፈስ፣ ይሄ ነው እንግዲህ በዚህ እሳቤ ይሄን እሳቤ ነው ማስተካከል አይቻልም። ህገ መንግስቱ ሊስተካከል አይችልም። በአሜንድመንት ማለትም በማሻሻል እናስተካክለው ህገ መንግስት አይደለም። እሳቤ ምንጩ ላይ ነው ችግሩ። ስለዚህ ወደ ምንጩ ነው መሄድ አለብን። ምንጩ ደግሞ አሁን ያለፉት ናቸው። በስልጣን ላሉ ሰዎች አይደሉም። በህዝብ ያልተወከሉ ነበሩ። ስለዚህ በትክክል ኢትዮጵያን የሀገር እውቅና ሰጥቶ የሚወጣ ህገ መንግስት ያስፈልጋል የሚባለው ከዚህ አኳያ ነው እና በዚህ ሳቢያ እኔ ህገ መንግስቱን አጣቅሼ ይሄ ህገ መንግስት እንደዚህ ይላል እንደዚህ አይደለም የሚል ክርክር ለማንሳት አይደለም። ህገ መንግስቱ ለኢትዮጵያ እንኳን እንደ ሀገር እውቅና የማይሰጥ ህገ መንግስት ነው እና በኢትዮጵያ ውስጥ ላለ ጉዳይም እንደ ማጣቀሻ ልንቆጥሮ የሚገባ አይደለም። ሆኖም ግን ያው አገዛዙ ከሰማይ እንደወረደ ቃል የሚምልበትና የሚገዘትበት ሰነድ እንደመሆኑ መጠን ለይስሙላ በራሱ መለኪያ በራሱ መስፈርት ምን ይላል የሚለውን ለማየት ነው ድሬዳዋን በሚመለከትና ይህ ህገ መንግስት ተብዬው
ድሬዳዋ የኦሮሚያ ናት የሚል ምንም ነገር አንዲትም አረፍተ ነገር አንዲትም ቃል የለውም። ይሄ ግልጽ መሆን አለበት። ጥያቄው ታዲያ ምንድን ነው? ታዲያ ለምንድን ነው ይህም ማለት ያስፈልጋቸው የሚል ነው። ዓላማና ግብ ስላለው ነው። እዚህ ላይ ነው ህዝብ በተለይ ድሬዳዋና የአዲስ አበባ ህዝብ አጽንኦት ሰጥቶ ሊያደምጥ ይገባል የምለው። የተፈለገው ታርጌት የሆነው የኦሮሞ ወጣት ነው። ምንድን ነው አገዛዙ? ያው በሀገሪቱ ውስጥ እንደምናውቀው በተለያዩ ቦታዎች ጦርነት ሳይሆን ጦርነቶች ተጠምዷል። ወደ ሰራዊቱ የሚቀላቀል ወጣት ጠፍቷል። ታፍሶም ሰራዊቱን የተቀላቀለው ወጣት የመዋጋት ሞራል የለውም። ይህ የሆነበት ዋነኛው ምክንያት ስለሌለው ነው። ምክንያት የለውም። ስርዓቱ ይህ ነው ብሎ አሳማኝ የሆነ ምክንያት ለሰራዊቱ ሊሰጠው አልቻለም። ልቡን ማስታጠቅ አልቻለም። ክላሽ አስታጥቆታል፣ ግን ልቡን ማስታጠቅ አልቻለም። ልቡን ማስታጠቅ የሚችለው ፍትሐዊ ዓላማ ሲኖረው ነው። ስለዚህ ፍትሐዊ ዓላማ በሌለበት ሁኔታም ጦርነቶችን እየተሸነፈ እየተዳከመ ስለሆነ እንዴት ነው ከዚህ አጣብቅኝ መውጣው የሚል ጭንቀት ውስጥ ነው ያለውና አሁን እንደ አማራጭ የተፈለገው የኦሮሞ ህዝብን በአጠቃላይ በተለይ ደግሞ የኦሮሞ ወጣትን ስሜት መቀስቀስ ነው እና ለዚህ እንግዲህ እንደ ማገዶ እንጨት እሳቱን ለማቀጣጠል የተፈለገው በመጀመሪያ አሁን ድሬዳዋን ወደ ኦሮሚያ ውስጥ በማስገባት ድጋፍ እናገኛለን። የወጣቱን ስሜት እንቀሰቅሳለን። ከዛም ወደ ሰራዊቱ አስገብተን ወደ ዘመቻ እንልከዋለን ነው። ይሄ ነው ዓላማው። ግን የድሬዳዋ ጉዳይ ብቻ ደግሞ የኦሮሞን ህዝብ በሚፈለገው ልክ የኦሮሞን ወጣት በሚፈለገው ልክ መቀስቀስ ስለማይቻል በሁለተኛነት የተቀመጠችው አዲስ አበባ ነች። ዋናው ታርጌት አሁን አዲስ አበባ ነች። ይሄ ጉዳይ ድሬዳዋ ላይ ጀመረ እንጂ ድሬዳዋ ላይ የሚቀር አይደለም። ወደ አዲስ አበባ የሚዛመት ነው። ወደ አዲስ አበባ የሚሄድ ነው። ስለዚህ የአዲስ አበባ ህዝብ ዛሬ በድሬዳዋ እየተደረገ ያለውን ነገር እና እየተባለ ያለውን ነገር ነግ በኔ ብሎ መከታተል አለበት። ወደ እሱ እየመጣ ይሄ ነው ቁልፉ ነጥብ ለማለት ነው። መጨረሻ ላይ ይሄ ነገር ይሰራል እያልኩኝ አይደለም። የተወሰነ ጊዜ የስርዓቱን ዕድሜ በዚህ መንገድ ለማራዘም ይቻል ይሆናል፣ ግን ዘላቂ መፍትሄ አይደለም። ዘላቂ መፍትሄ አለመሆኑ ግልጽ ሊሆን ይገባል። ከዛም ባሻገር ለድሬዳዋም ህዝብ ለአዲስ አበባም ህዝብ የማስተላልፈው መልእክት አለኝ። ይህንን ነገር እጅና እግርን አጣጥፎ ቁጭ ብሎ መቀበል አይገባም። በተለይ አዲስ አበባ ህዝብ በ2017 በጣም መጠነ ሰፊ የሆነ እንግልት ነው የደረሰበት። በዚህ ሳቢያ በስርዓቱ ላይ ምንም አይነት የደረሰ ችግር የለም። ትርጉም እዚህ ግባ የሚባል ተቃውሞም አልቀረበበትም። በተለይ ደግሞ ባልደራስ ከተዳከመ በኋላ ማለት ነው። እና አሁን አዲስ አበባ ህዝብ ላይ ያፈለግኩትን አደርጋለሁ የሚል ትምክት ውስጥ ድምዳሜ ላይ ደርሷል ስርዓቱ እና ከዚህ እሳቤው እንዲወጣ ማድረግ ያስፈልጋል። መደራጀት ያስፈልጋል። መታገል ያስፈልጋል ለማለት ነው። አለዛ ይሄ ችግር ዞሮ ያው 2017 ላይ በተኬደበት መንገድ የሚካሄድ ከሆነ እያንዳንዱን ቤት አንኳክቶ መምጣቱ አይቀርም። እያንዳንዱን ቤት ነው የሚያንኳኳው። ግን ይሄ ችግር እዛ ላይ የሚቆም አይደለም። አሁን ድሬዳዋን የኦሮሚያ አካል በማድረግ አዲስ አበባን የኦሮሚያ አካል በማድረግ የሚቆምም አይደለም። እያንዳንዱን ቤት የሚያንኳኳ ችግር ነው። ታሞ ከመማቀቅ አስቀድሞ መጠንቀቅ የሚባል ነገር አለ። እያንዳንዱን ቤት እስከሚያንኳኳ አይደለም ችግሩ መጠበቅ ያለበት፣ ከወዲሁ ነው መከላከል ያለብን። በዚህ ልክ ሁለቱም ህዝብ ይህንን ጉዳይ በአንክሮ እንዲከታተልና ለችግሩ የሚመጥን ህዝባዊ ምላሽ ለመስጠት መተባበር እንዳለበት፣ መነጋገር እንዳለበት፣ ማቀድ እንዳለበት፣ መንቀሳቀስ እንዳለበት
ለማሳሰብ ነው የምፈልገው። አመሰግናለሁ ሀብትሽ። አሁን ወደ ዋናው ጥያቄ ምላሽ እሄዳለሁ።